ስለዚህ አሁን ስንት ተስፋ ቀርቶ አንድ ተስፋ ነው የቀረን ከዚህ በኋላ አንድ ተስፋ መወሰድ ማለት መወሰድ ክርስቶስ ኢየሱስ ኑ ትበላላችሁ ብሎ አይሰብክም ብሎ ሰብኮ ያውቃል ክርስቶስ ና መኪና ትገዛለህ ና ቤት ትገዛለህ እኔን ተከተለኝ ና መነኝ ይላል እንዴ ክርስቶስ እንደዛ ብሏል እንዴ ሐዋርያትን እንዴት ነው የጠራቸው ኑ ተከተሉኝ አላቸው ስትከተሉኝ ግን ምን ይገጥማችኋል ነው ያላቸው ምን ሰይፍ እሳት ሞት ግርፋት ይሄ ነው የሚደርስባችሁ ነው ያላችሁ ትዳራችሁን በገንዘብ አትመስርቱ እሺ ትዳራችሁን በሚያልፍ ነገር አትመስርቱ በሚያልፍ ነገር ከመሰረታችሁ ትርጉም የለውም በሚያልፍ ነገር አይመሰረትም ማን ነው ለቤተ ክርስቲያን ቋንቋ ያስተማራት ቤተ ክርስቲያን እኮ ከአንድ ቋንቋ ውጭ አታውቅም ይላሉ አንዳንድ ሰዎች በድፍረት ይሄ ትክክል አይደለም ክርስቲያኖች ማጥናት አለብን ቤተ ክርስቲያን አሁን እንደው አማርኛ የቤተ ክርስቲያን ቋንቋ ነው እንደው እውነቱን እስቲ እንናገር አማርኛ የቤተ ክርስቲያን ቋንቋ ነው ንገሩኛ የቤተ ክርስቲያን ቋንቋ ነው እንደ አማርኛ ቋንቋ ነው ብላለች ቤተ ክርስቲያን አላለችም እንዴ ምን ሆነ ነው ባንተና በኔ ዘመን እኮ ነው አሁን አማርኛ ወደ ቤተ ክርስቲያን የገባው ህዝቡ በአማርኛ ይስማው ቅዳሴውን በሚል ነው እንደ ቤተ ክርስቲያን ዜማ የምታዜመው ባይሆን እንደው ከታማች እንኳን በግዕዝ ቋንቋ ነው እንጂ አማርኛ ላይ እንደው ቤተ ክርስቲያን ትታማለች እንዴ የለም እንደዛ የሚባል ነገር እንደ ግዕዙ መጽሐፍ ሁሉ አሁን እኮ ቅርብ ሰዓት ላይ ነው ወደ አማርኛ እየተተረጎመ ማለት ነው የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ የተጻፈውን ቅዱስ ቃል በማንሳት ነው ወተመልኡ ኩሎሙ መንፈስ ኃይል ሁላቸው በመንፈስ ቅዱስ ተመሉ የሚል ቃል ተጽፎ እናገኛለን ቃሉን የተናገረው ይህንን ቅዱስ ቃል ያስቀመጠልን ከ72ቱ አርድእት መካከል የሆነው ሐዋርያው ቅዱስ ሉቃስ ነው ይህንን መጽሐፍ የጻፈው ቅዱስ ሉቃስ ነውና በሚጽፍበት ጊዜ ሁሉም በመንፈስ ቅዱስ ኃይል ተመሉ ብሎ አስቀምጦልናል ዛሬ ቅድም እንደነገርኳችሁ እንግዲህ በዓለ ጰራቅሊጦስ ነው በዓለ ጰራቅሊጦስ ወይም ደግሞ የመንፈስ ቅዱስ በዓል እየተባለ ይጠራል ለሐዲስ ኪዳን አማኞች የመንፈስ ቅዱስ በዓል መሆኑን እናከብራለን ለብሉይ ኪዳን አማኞች ለአይሁዳውያን ለእስራኤል ዘሥጋ ደግሞ እነሱ ከፋሲካቸው ጀምረው ማለትም ከግብጽ የወጡበትን በዓል ካከበሩበት ጀምረው ዛሬ ደግሞ የመከር በዓል እያሉ 50ኛው ቀን ያከብራሉ ማለት ነው ከፋሲካው ጀምረው ሲቆጥሩ 50ኛ ቀን ይሆናል ዛሬ እነሱ የመከር በዓል እያሉ ያከብሩታል ይሄንን በዓል እኛ ደግሞ ከትንሣኤው ጀምረን ስንቆጥር 8ኛ ሳምንት ላይ የሚገኘው በዓለ ጰራቅሊጦስ ይባላል ከትንሣኤ ጀምራችሁ ብትቆጥሩ ዛሬ 8ኛ ሳምንት ነው ስንት ነው አልኳችሁ 8ኛው ሳምንት ነው በሌላ አጠራር ደግሞ 8ኛው ሱባኤ ተብሎ ይጠራል 8ኛው ሱባኤ 8ኛው ሳምንት በቀን አቆጣጠር ደግሞ ስንት ቀን ሆነ ስንት ቀን ነው የሆነው 50 ቀን ሆኗል ማለት ነው ከትንሣኤ ጀምረን 50ኛው ቀን ላይ ስንደርስ መንፈስ ቅዱስ የተላከበት በዓል እናከብራለን ማለት ነው ከጌታ ከኢየሱስ ክርስቶስ ዕርገት በ10ኛው ቀን ላይ የሚገኘው ጌታችን ኢየሱስ ክርስቶስ ያረገው በ40 ቀን ነው ከ40 ቀን ጀምሮ 40 ሲደመር 10 ስንት ነው የሚሆነው ስንት ይሆናል 50 ይሆናል ወአመ ተፈጸመ በዓለ ጴንጠቆስጤ ብሎ ይጀምራል ማለት ነው ይሄንን ምዕራፍ ስንጀምር ስናነብ መደዳውን ማለት ነው 50ኛው ቀን በተፈጸመ ጊዜ ብሎ ያስቀምጣል እንግዲህ ሐዋርያት ጌታችን ኢየሱስ ክርስቶስ በሚያርግበት ጊዜ ወይም ደግሞ ከትንሣኤው በኋላ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ እንጂ ከኢየሩሳሌም ከተማ እንዳትወጡ ተብለው ተነግሯቸው ነበር ማለት ነው ማለትም ጌታችን ኢየሱስ ክርስቶስ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ ያ ኃይል እስኪሰጣችሁ ድረስ ማለቱ ነው ያ ኃይል የተባለ የመንፈስ ቅዱስ ስጦታ ነው የመንፈስ ቅዱስ ማጽናኛ በአረገ በ50ኛው ቀን የተላከላቸው ያ ኃይል ከአርያም ኃይል እስከሚላክላችሁ ድረስ የመንፈስ ቅዱስ ማጽናት ነው ኃይል የተባለው የመንፈስ ቅዱስ ስጦታ ነው የመንፈስ ቅዱስ ጸጋ እስከሚሰጣችሁ ድረስ በኢየሩሳሌም ከተማ ተቀመጡ ብሎ ተስፋ ሰጥቷቸው ነበር ማለት ነው
ተስፋ ሰጥቷቸው ነበር። ተስፋውን የማያስቀር እግዚአብሔር ስሙ የተመሰገነ ይሁን። ለኛም የሚሰጠውን ተስፋ ፈጽሟል፣ ወደፊትም ይፈጽማል። ከአሁን በፊት አድናችኋለሁ ብሎ ተስፋ ሰጥቶን ነበር። ምን እላችኋለሁ ብሎ ነው ተስፋ የሰጠው? አድናችኋለሁ፣ መጥቼ አድናችኋለሁ፣ እወለዳለሁ፣ ሰቀላለሁ፣ ሞታለሁ፣ እነሳለሁ፣ የእናንተን ሞት አስወግጄ የነፃ ልጅ አደርጋችኋለሁ ብሎ ነበር። ፈጸመው አልፈጸመውም? ፈጽሞታል አልፈጸመውም? ፈጽሞታል። ፈጽሞት ሄዷል ተመልሶ። አሁን ሲሄድ ደግሞ ምን ብሏል? መጥቼ ደግሞ እወስዳችኋለሁ ብሎናል። መጥቼ ደግሞ ምን እላችኋለሁ? እወስዳችኋለሁ። አንድ ጊዜ ከአሁን በፊት ለማዳን መጥቷል። ሁለተኛ ደግሞ እኛን ለመውሰድ ቤተ ክርስቲያንን ለመውሰድ ይመጣል ጌታ። ቤተ ክርስቲያንን ለመውሰድ ስልህ ታዲያ ህንፃው ድንጋዩ እንዳይመስልህ። ድንጋዩማ እዚሁ ፈራርሶ ነው የሚቀረው፣ ሲምንቶ አይሄድም። ቤተ ክርስቲያን ማለት እኛ ነን። ማን ነው አልኳችሁ? እኛ። ቤተ ክርስቲያንን ለመውሰድ ይመጣል ሲባል እኛን ለመውሰድ ይመጣል ማለት ነው። ሰዎችን ነው የሚወስደው። ሰዎችን፣ የአዳምን ልጆች ያዳናቸውን ማለት ነው። ያዳናቸውን በማመናቸው ከዲያብሎስ አገዛዝ የወጡትን እነርሱን አዘጋጅቶን የሄደውን ቤተሰቦቹን ይወስዳል ጌታ ተመልሶ ማለት ነው። ስለዚህ አሁን ስንት ተስፋ ቀርቶ? አንድ ተስፋ ነው የቀረን ከዚህ በኋላ። አንድ ተስፋ መወሰድ ማለት ነው። መወሰድ ያ ዳግም ምጽአት በቀኝና በግራ አማያቀውም አባጋ በየማኑ ወአጣሌ በጸጋሙ። ፍየሎቹን በግራ በጎቹን ደግሞ በየትኛው አቅጣጫ ያቆማቸዋል አለ? በቀኝ አገዛዝ ነው። ይሄ ቀኝና ግራ ማለት ሳይሆን አገዛዝ መሆኑን ነው የሚያስ ቀኝ ብርቱ ስለሆነ በቀኝ በኩል ያለን ብርቱ መሆናችን የእግዚአብሔር ወዳጆች መሆናችንን ለመናገር ነው። እነዛ ደግሞ በኃጢአት የደከሙ መሆናቸውን ለመናገር ቀኝና ግራ ብሎ ያስቀምጣል ወንጌል። ስለዚህ ጌታችን ኢየሱስ ክርስቶስ ዳግም ደግሞ ሊወስደን ይመጣል። ታዲያ ዳግም ሊወስደን ከመምጣቱ በፊት ይህን ተስፋ እየነገራቸው ለሐዋርያት ምንድን ያላቸው? ይህ ከአርያም የሚላክላችሁ ኃይል አለ፣ እሱ እስከሚላክላችሁ ድረስ እናንተ በኢየሩሳሌም ከተማ ተቀመጡ። ቀኑን አልነገራቸውም። በዚህ ቀን በዚህኛው ሳምንት ወዘተ ብሎ አልነገራቸውም። ግን ከኢየሩሳሌም ከተማ እንዳይወጡ ታዘዋል። አያችሁ፣ ይሄ ማለት ነው። በሌላ አጠራር ምን ማለት ነው? ከኢየሩሳሌም ከተማ እንዳትወጡ ማለት ከቤተ ክርስቲያን እንዳትወጡ ማለት ነው። ዳግም ስመጣ ከቤተ ክርስቲያን ወጥታችሁ እንዳላጣችሁ ማለት ነው። ሲመጣ እንዳያጣን ማለት ነው። ሲመጣ ለጊዜው መንፈስ ቅዱስ ከሚወርድላቸው ድረስ ሐዋርያት በዚያ ከተማ እንዲቀመጡ ነው። ፍጻሜው ግን እኛ ዳግም ክርስቶስ ኢየሱስ ሲመጣ ከቤተ ክርስቲያን ህብረት ወጥተን ተመልከቱ፣ ባዝነን ተኩላዎች በልተውን ወደ አህዛብነት ገብተን ክርስቶስ ኢየሱስ ሲመጣ እንዳያፍርብን ማለት ነው። እንዳያፍርብን። አሁንም ደግሞ ከቤተ ክርስቲያን አትውጡ ሲል ምን ማለቱ ነው? ቤተ ክርስቲያን እዚህ የምናመልክበት ህንፃ ውስጥ ታፍናችሁ ኑሩ ማለቱ ነው እንዴ? አይደለም። ከክርስትናው ሳትወጡ ማለት ነው። ከቤተ ክርስቲያን ሳትወጡ ማለት ከክርስትናው ሳትወጡ ማለት ነው። ሳትወጡ በሶስትነቱ አንድ ጨምራችሁ አራት አካል ሳታደርጉት፣ ወደ ታች ዝቅ አድርጋችሁ ደግሞ ሁለት አካል ሳታደርጉት፣ በባህሪ የመለኮቱ ደግሞ ሁለት ባህሪ ሳታደርጉት አንድ ባህሪ ለዘላለም አንድ አምላክ ብላችሁ እያመለካችሁ በዛ ክርስትና ኑሩ ሲል ነው። ስለዚህ ጌታችን ኢየሱስ ክርስቶስ ያንን ተስፋ ሰጥቷቸው ነበርና በ10ኛው ቀን ተስፋቸው ተፈጸመ ማለት ነው። ለሐዋርያት የተሰጠው ተስፋ የመንፈስ ቅዱስ መውረድ። ስለዚህ የሚገርማችሁ ነገር በ50ኛው ቀን ቅድም እንዳልኳችሁ በብሉይ ኪዳን የነበሩ አይሁዳውያን ፋሲካቸውን እያከበሩ ከርመው በዚያው የመከርን በዓል ያከብሩ። በዓለ ሰዊት እየተባለ ይጠራል። በዓለ ሰዊት እየተባለ መከር ጊዜ የሚደርስበት ማለት ነው። ያንን ያከብሩ ነበርና እነሱ በዚያ ተሰብስበው ሳለ የሚገርማችሁ ነገር ከተለያየ ሀገር የተሰበሰቡ ሰዎች ናቸው። የተለያየ ቋንቋ የሚናገሩ ናቸው። ግማሾቹ በግብፅ፣ ግማሾቹ በሮም፣ ግማሾቹ ደግሞ በቀርጤስ በሚባል ቦታ በተለያየ ሀገር የሚኖሩ ሰዎች ተሰብስበው በነበረበት ጊዜ እንደዚህ ይላል። ወአመ ተፈጸመ በዓለ ጴንጠቆስጤ ይላል። 50ኛው ቀን በተፈጸመ ጊዜ ይላል። 50ኛው ቀን በተፈጸመ ጊዜ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ ይላል። እንደ አውሎ ነፋስ ያለ ድምፅ ከሰማይ ድንገት መጣና የተሰበሰቡበትን ቤት መላው ይላል። ስሙ የተመሰገነ ይሁን። እንደምን አይነት ያለ ድምፅ? እንደ አውሎ ነፋስ ያለ። አውሎ ነፋስ ሲመጣ ታያላችሁ። ድንገት ይመጣና ልክ እንዴት ነው እያረበረበ ነው የሚሄደው፣ ዛፉን ቅጠሉን እያተራመሰ እንደዛ አይነት ነገር
ልክ ሐዋርያት ተሰብስበው ተቀመጡ እንዳትወጡ ተብለው ነበርና በማርቆስ እናት ቤት ተሰብስበው እመቤታችን በመካከላቸው አለች። ከሴቶች ወገን የሆኑ ደግሞ 36 ሴቶች አሉ። ቅዱሳት ሴቶች የሚባሉት እነ ማርያም መግደላዊት በትንሣኤ ጊዜ የሚያለቅሱት ሴቶች ማለት ነው። ሽቷቸውን ይዘው ወደ መቃብሩ ይገሰግሱ የነበሩ የተቀደሱ ሴቶች ነበሩ። 36 ናቸው። ወደ 70 የሚሆኑ ደግሞ ከአርድእት መካከል ለሐዋርያት ተራጂዎች ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ የመረጣቸው ማለት ነው። ማይረ ሩሰ ብዙ ውእቱ ወገባ ሩሰ ህዳጥ ውእቱ አለና ጌታ ምን አለ? ሌሎች አገልጋዮችን መረጠ ይላል። አገልጋዮቹ ጥቂቶች ናቸው፣ መሬቱ ደግሞ ሰፊ ነው። ስለዚህ አይዳረስም። አገልግሎቱ እንዲዳረስ ሌሎች ሰራተኞችን መምረጥ ያስፈልጋል አለና 70 ሰዎች የሚያህሉ ሌሎች ሰዎችን መረጠ። 71 ብሎ ያስቀምጣል። 71 ብሎ ያስቀምጣል። 72 ብሎ ያስቀምጣል። 72 አርድእት ነው በቤተ ክርስቲያን ትምህርት ማለት ነው። 72 አርድእት ሲደመር 36 ሲደመር 12 ስንት ይሆናል? ድምር የሚነግረኝ ንገሩኛ። 12 ሰዎች ሲደመር ስንት? 72 ሲደመር 36 ስንት ይሆናል? 120 ሰዎች ማለት ነው። ጌታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር እነዚህ ብቻ ናቸው የተከተሉት ያመኑበት ማለት ነው። ሌላው አንዳንዱ ሆዳም እንጀራ 2 ዓሣና እንጀራን እያበረከተ ሲያበላቸው ለመብላት የሚከተሉ ሰዎች ናቸው። ስፍር ቁጥር የሌላቸው አይናቸው የማያይ አይናቸውን እያበራላቸው በአንድ ጊዜ አይናቸው ከበራ በኋላ ትተው ይሄዳሉ፣ አያምኑም። አንዳንዶቹ ጆሮአቸው አይሰማም። ስፍር ቁጥር የሌላቸው ጆሮአቸው የማይሰሙ አንድ ጊዜ እርስ በርሳቸው እየተደራረቡ ይመጣሉ። ጌታ ይመጣል በተባለበት አካባቢ ማለት ነው። በገሊላና በናዝሬት በአካባቢዋ በይሁዳ በዛ አካባቢ ጌታችን ኢየሱስ ሲያስተምር በቤተ መቅደስ ወድቀው ያገኛቸውን ሁሉ አንድ ጊዜ አንድ ቃል እየተናገረ ጌታ ይፈውሳቸው ነበር። በአጋንንት መንፈስ የሚሰቃዩ ስፍር ቁጥር የሌላቸው በአጋንንት ስራት የነበሩ ሰዎች አንድ ጊዜ ጋኔኑን ያን ክፉ ሰይጣን እያዘዘ ክርስቶስ ኢየሱስ ይፈውሳቸው ነበር። ከአጋንንት አሰራር ፈውሷቸው እያለ ይሄዳሉ። ከተፈወሱ በኋላ ይሄዳሉ። በእርግጥ ከባድ ነበር። ክርስቶስ ኢየሱስን ለመከተል ከባድ ነው። በዛን ሰዓትም ሆነ መቼም ከባድ ነው። በአይሁዳውያን ዘንድ ክፉ ሕግ አለ። ለምሳሌ ቤቱ፣ ሀብቱ፣ ንብረቱ እንደሚዘረፍ እንደሚወረስ እሱን የተከተለ ተመልከቱ። እሱ የእግዚአብሔር ልጅ ነው ብሎ የተከተለ ሀብቱ ንብረቱ ይወረስ ነበር፣ ቤቱ ይቃጠል ነበር። ስለዚህ ስጋዊ ፍላጎታቸው ስለሚያስቸግራቸው ብዙዎቹ አልተከተሉትም። ስለዚህ በ3 ዓመት ከ3 ወር ትምህርት ስንት ሰዎች ብቻ ናቸው ያመኑበት? ስንት አልኳችሁ ቅድም ደምረን? 100 ስንት? 120። ክርስትና እንደዛ ነው። ወደ ክርስትና ዓለም አትጨምርም። ዓለም አደገኛ ነች። ዓለም አትገዛም። ዓለም የምትገዛው በወንበዴ ሐሰተኛ ነቢይ ነው የምትገዛው። ሐሰተኛ ነቢይ ዛሬ ስፍር ቁጥር የሌለው ሰው አሳምን ይላሉ። በክርስቶስ ኢየሱስ 3 ዓመት ከ3 ወር ትምህርት 120 ሰው ብቻ ነው የተከተለው ማለት ነው። አያችሁ ሰው እንትነዋ ክርስቶስ ኢየሱስ ኑ ትበላላችሁ ብሎ አይሰብክም ብሎ ሰብኮ ያውቃል። ክርስቶስ ና መኪና ትገዛለህ፣ ና ቤት ትገዛለህ፣ እኔን ተከተለኝ፣ ና መነኝ ይላል እንዴ ክርስቶስ? እንደዛ ብሏል እንዴ? ሐዋርያትን እንዴት ነው የጠራቸው? ኑ ተከተሉኝ አላቸው። ስትከተሉኝ ግን ምን ይገጥማችኋል ነው ያላቸው? ምን? ሰይፍ፣ እሳት፣ ሞት፣ ግርፋት፣ ይሄ ነው የሚደርስባችሁ ነው ያላቸው ክርስቶስ። በቃ ክርስቶስ እንደዚህ ነው የሚጠራው። የዛሬዎቹ ደግሞ ወንጌል ሰባኪ ነን የሚሉት ሐሳውያን 15 ሲኖትራክ ትገዛለህ ኢየሱስን ተቀበል ይልሃል። አይኸው አንተ ገንዘብ ላይ አይደለ ትኩረትህ፣ ትገዛለህ ማለት ነው ለዚህ ገንዘብ። ስለዚህ ጌታ ኢየሱስ አዳነኝ እያል ከዛ ትዘላለህ፣ ትጨፍራለህ፣ አሰማም። ከዛ በኋላ አንተ ነው ወንጌል አስተማሪ፣ አሰማም። ወንጌል ቢሰበክልህ ተረት ነው እያልክ ነው የሚጨፍረው ማለት ነው። እግዚአብሔር ከዚህ ይጠብቀን ክርስቲያኖች። ይሄውም ገንዘብን አታምልኩ ክርስቲያኖች፣ ወጣቶች ትንሽ ተረጋጉ። እሺ መረጋጋት ያስፈልጋል። ገንዘብን እንደው የገንዘብ ፍቅር ያለው ሰው የእግዚአብሔር ጠላት ነው ብሎ ነው መጽሐፍ የሚናገረው ማለት ነው። ገንዘብ ሃይማኖትን ያስታል፣ ክርስቶስን ያስክዳል ገንዘብ ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ 2 ጌቶች ብሎ አንዱን ገንዘብ ጌታ እግዚአብሔርን ጌታ አድርጎ ገንዘብን ከጌታ ከእግዚአብሔር እኩል አድርጎ ለ2 ጌቶች ይትቀነዩ ለአጋዕዝት ለ2 ጌቶች አትገዙ አለ ጌታ። ለስንት ጌቶች? አንደኛው ጌታ ማን ነው? ገንዘብ። አንደኛው ጌታ ማን ነው? ራሱ እግዚአብሔር። አያችሁ ሰው ምን ያህል ለገንዘብ የተንሰፈሰፈ መሆኑን ለማሳየት ነው። ስለዚህ ለገንዘብ አትገዙ አለ።
ለገንዘብ የምትገዙ ከሆነ ወይም ደግሞ ለሁለት ጌታ የምትገዙ ከሆነ አለ ጌታ በምሳሌው ሲያስተምር፣ አንዱ ጌታ ወደ ቆላ ያዝሃል፣ አንዱ ደግሞ ወደ ደጋ ያዝሃል። ስለዚህ ሁለቱንም ጌታ መታዘዝ ፈልግሃልና ለየትኛው ጌታ ትታዘዝ? ለየትኛው ጌታ? ወደ ቆላ ለሚያዘው ወይስ ወደ ደጋ ለሚያዘው? ለሁለቱም አትታዘዝ። ስለዚህ ለአንዱ ስትታዘዝ አንዱ ወረድ ብሎ ባትህን ከፍ ብሎ ደግሞ አንገትህን ይቆርጠዋል፣ ሌላው ንጉሥ ማለት ነው። ስለዚህ ለሁለት ጌታ ለሁለት ንጉሥ መታዘዝ አይቻልም። አንድን ሀገር ሁለት ሶስት ንጉሥ የሚገዛት ከሆነ ማስተዳደር ይቻላል? ይቻላል? አይቻልም። አንድን ሀገር አንድ ሰው ነው የሚመራው። አንድ ሰው ነው ኃላፊ የሚሆነው ለዛች ሀገር ኃላፊ የበላይ ኃላፊ የሚሆነው አንድ ነው። ሁለት ሶስት ጠቅላይ ሚኒስቴር የሚኖር ከሆነ እንዴት ነው የሚሆነው? ይጣላሉ፣ እርስ በርሳቸው ይጨፋጨፋሉ። ስለዚህ አንዱ ምክትል ነው የሚሆነው፣ ሌላው ደግሞ ልፍ ብሎ ሆነ ስልጣን ላይ ነው፣ እዚያ ሄድ ብሎ ሌላ ስልጣን ላይ ነው የሚቀመጠው እንጂ ተመሳሳይ የሆነ ላንተም እዚህም ሁለታችሁም ፍረዱ ተመሳሳይ ወንበር ከተቀመጠላቸው እነዚያ ሰዎች እሳቢያቸው አንድ ስለማይሆን አይስማሙም። ያቺ ሀገር ደግሞ ትፈርሳለች፣ ትከፋፈላለች። እንደዛ ተሆነ አይደለ? ለዚህ ነው እንግዲህ ሰይጣንን በሰይጣን መንፈስ በብኤልዜቡል ያወጣል ባሉት ጊዜ ጌታችን ኢየሱስ ክርስቶስ ምንድነው ያለው? አንድ ሀገር እርስ በርሷ የምትከፋፈል ከሆነች ትጠፋለች አለ። ምን ትላለች? አንድ ሀገር እርስ በርሷ የምትከፋፈል ከሆነ እጣ ፋንታዋ ምንድነው የሚሆነው? ምንድነው የሚሆነው? መጥፋት። የጌታ ትምህርት ነው ይሄ። በአጋንንት መንፈስ ነው የሚያወጣው አጋንንትን ባሉት ጊዜ ምን አለ ጌታ? አጋንንትን የሚያዘው ከሆነ አጋንንት እርስ በርሱ እንዴት ሊስማማ ይችላል ነው ሐሳቡ አይደለ? ስለዚህ አንድ ንጉሥ ላይ ማነው አንድ ሀገር ላይ መሪ የሚበዛ ከሆነ እርስ በርሱ የሚጋጭ ከሆነ አንድ ሀገር ላይ ያለ መሪ ያቺ ሀገር ጸንታ የመኖር እድሏ ደካማ ነው። በቃ ወርዷል፣ ልትጠፋ ትችላለች ያቺ ሀገር ማለት ነው። እርስ በርሷ የምትጣላ ከሆነ ማለት ነው። ስለዚህ ያ ነው ማለት ነው። ስለዚህ ለሁለት ጌቶች መገዛት የለብንም ማለት ነው። ትዳራችሁን በገንዘብ አትመስርቱ። እሺ፣ ትዳራችሁን በሚያልፍ ነገር አትመስርቱ። በሚያልፍ ነገር ከመሰረታችሁ ትርጉም የለውም። በሚያልፍ ነገር አይመሰረትም። የሚመሰረተው ትዳር ምንድነው? በእግዚአብሔር ፈቃድ በምናደርገው ክርስቲያናዊ አሰራር ብቻ መሆን አለበት። ከዛ አንጻር የማይሆን ከሆነ በክርስትና ትዳር የማይሆን ከሆነ ትዳሩ ቢቀር ይሻላል። እግዚአብሔርን እያመለኩ በብቸኝነት መኖር ይሻላል ማለት ነው። አይሻልም እንዴ? በቃ ገንዘብን ብቻ መርጦ የሚያገባ ሰው ገንዘብን ነው እያመለከ ያለው ማለት ነው። አያችሁ፣ በሌላ አጠራር ገንዘብ ያላትን ካላገባሁ ሌላ ተስፋ የለኝም ማለቱ ምን ማለቱ ነው? እግዚአብሔር ለኔ አይሰጠኝም፣ የእምነት መጉደል ነው ማለት ነው። በሌላ አጠራር እግዚአብሔር ይቀየማል በዚህ። ገንዘብ ያለውን ካላገባሁ አይመቸኝም እኔ ካለች አንድ ሴት ገንዘቡን ነው ያገባችው። በሌላ አጠራር ደግሞ እግዚአብሔር ለኔ አይሰጠኝም የሚል የእምነት ደካማነትን ያሳያል ማለት ነው። ስለዚህ ሰው በገንዘብ በዚህ መልኩ እንትን ማለት የለበትም ማለት ነውና ስለዚህ ጌታችን ኢየሱስ ክርስቶስ በዚያን ሰዓት በሚያስተምርበት ጊዜ ብዙዎቹን ከአጋንንት ስራት ነፃ ያደርጋቸው ነበር ማለት ነው። ከአጋንንት ስራት ነፃ ያደርጋቸው ነበር። ነገር ግን ከአጋንንት ስራት ነፃ ያደረጋቸው ሳለ ያመኑበት ለ3 ዓመት ከ3 ወር 120 ሰዎች ናቸው። ስለዚህ በዛሬ በዘመናችን ያነሳነው ገንዘብን በምንድነው? ገንዘብ መቼም የትምህርታችን ርዕስ ሆኖ አይደለም። ኋላስ ምንድነው ሐሳቡ? የዛሬ ሰዎች ተከታይ ያገኙት ለምንድነው? ገንዘብን ስለሚሰብኩ ነው። ገንዘብን የሚሰብከው ሰይጣን ነው። በነገራችን ላይ ሰይጣን ገንዘብን ነው የሚሰብክህ። ለምሳሌ ጌታችን ኢየሱስ ክርስቶስን ሲፈትነው አፍቅሮ ነው አይነ የሰበከው ገንዘብን ማግኘት። ለኔ ብትሰግድልኝ ዓለማትን ሁሉ እንድትገዛ አደርግሃለሁ። ገንዘብን መስበክ አየው፣ ይሄ ነው እንጂ በክርስትና ሕይወት ውስጥ ገንዘብ ተሰብኮ አያውቅም ማለት ነው። አንተ ብታምን ሕይወትህ ይለወጣል። ዛሬ የሴት ቲክቶከር በስታለች። ቲክቶክ ላይ ትወጣና እንደው ሕይወት የተለወጠ ትላለች። በቃ እንደው እንዲህ ትሆንኩ በቃ እንደው እስላም ምንም ትሁን በቃ እንደው ገባችበት ውስጥ ምን ትላለች? በቃ ሕይወት የተለወጠ በቃ ትላለች። ምን አይነት ሕይወት? በቃ ትላንትና ስራ አልነበረኝም፣ የሆነ ነገር አልነበረኝም፣ አገኘሁ። በቃ የሃይማኖት መለኪያ ይሄ ነው እንደ ሃይማኖት መለኪያ ለዚህማ ከሆነን ያስረግጬ ልንገርህ፣ ባታምን ጭራሽ እምነት አልባ ብትሆንም እኮ ገንዘብ ታገኛለህ። እምነት አልባ ሆነ ራሱ ገንዘብ ታገኛለህ። እንዴ ባለሀብቶቹ እምነት አልባ የሆኑት እኮ ናቸው አውሮፓውያን አይደል? ለእኛ የሚረዱን እኛ አማኞች ነን፣ ግን እኛ ድሃዎች ሆነን እነሱ ምንም እምነት እግዚአብሔር የለም ብለው የሚያምኑ ሰዎች ናቸው። ለጽድቅ እንኳ አይደለም ለእኛ የሚሰጡን ማለት ነው። እነዚህ ድሃዎች እንርዳቸው እያሉ ነው። እነዚህ አፍሪካውያን
ድሃዎች ስለሆኑ በቃ እንርዳቸው እያሉ ይረዱናል። ለኛ በምጽዋት መልኩ በምናምን አይደለም እኮ የሚሰጡን አይደለ እንዴ? ነው መርዳት ጥሩ ነው በሚል ነው። ስለዚህ ማመን ደግሞ ከቁሳቁስ ጋር ተገናኝቶ አምልኮተ እግዚአብሔር እንደው ከማግኘት ጋር ተገናኝቶ በዛ ከሆነ የሚለካው ሃይማኖትን የምትለካበት ራሱ ግራ ገብቶሃል ማለት ነው። እንደዛ አይለካም ማለት ነው። ስለዚህ የጌታችን ኢየሱስ ክርስቶስ ተከታዮች አማኞች የነበሩት 120 ሰዎች ናቸው ማለት ነው። እነዚህ 120 ሰዎች በተሰበሰቡበት ጊዜ ነው እንግዲህ በአምሰኛው ቀን የመንፈስ ቅዱስ ኃይል ከሰማይ መጣና ቤቱን መላው። ድምጹም እንደ አውሎ ነፋስ ነበር። የተከፋፈሉ የእሳት ልሳኖችም በእያንዳንዳቸው ላይ ወረዱ ይላል። እንዴት ነው የወረዱት? በእያንዳንዳቸው ላይ የተከፋፈሉ የእሳት ልሳኖች የሚመስሉ ነገሮች ወረዱ ማለት የመንፈስ ቅዱስ የጸጋው አሰጣጥ ነው። ክርስቲያኖች የምኑ አሰጣጥ ነው አልኳችሁ? የጸጋው አሰጣጥ ለእያንዳንዳቸው የተሰጠ ጸጋ ስለሆነ፣ አንድም ደግሞ እያንዳንዳቸው አዳዲስ ቋንቋ ስለተናገሩ ማለት ነው። አዳዲስ ቋንቋ ሐዋርያት ከዛ በፊት የሚናገሩት አንድ ቋንቋ ብቻ ነበር። ያም ዕብራይስጥኛ ቋንቋ። ስንት ቋንቋ ነበር? አንድ ቋንቋ ነበር የሚናገሩት። በዛን ሰዓት ግን የመንፈስ ቅዱስ መውረድ በሆነ ጊዜ ወይም ደግሞ መንፈስ ቅዱስ ለሐዋርያት በወረደ ጊዜ ያን ቤት በመላው ጊዜ ሐዋርያት እንደየደረጃቸው ከ15 በታች ያላነሰ ቋንቋ ከ71 በላይ ያልሆነ ቋንቋ እስከ 71 የሚሆን እነሱ ከሚናገሩት ጋር 72 የሚሆን ቋንቋ ተገለጸላቸው ይላል። አመስግኑት እግዚአብሔርን። 72 ቋንቋ ሐዋርያት በዛን ሰዓት ተናገሩ ማለት ነው። በዛን ሰዓት። ስለዚህ የዛሬው በዓል ምንድነው ሲባል ይህ ነው። ቋንቋ ለሐዋርያት የተሰጠበት ነው። የማያውቁትን ቋንቋ የተናገሩበት ቀን ነው ዛሬ። አዳዲስ ቋንቋ የተናገሩበት። ትንሹ ቋንቋ በጥቂቱ የደረሰው 15 ቋንቋ ነው። 15 ቋንቋ ማለትም ከነዚያ ሰዎች መካከል 15 ቋንቋ የማይናገር የለም፣ ከ15 በታች የተሰጠው የለም ይላል ትርጓሜ መጽሐፋችን። ከ15 በታች አልተሰጠም። እንደየደረጃቸው ነው የተሰጠው። ሁሉም 71 ቋንቋ አልተገለጸላቸውም። ሁሉም ደግሞ 15 ቋንቋ አልተገለጸላቸውም። እንደየደረጃቸው 20፣ 30፣ 25፣ 40 እንደዛ እየሆነ እስከ 72 ቋንቋ ድረስ ሐዋርያት አዳዲስ ቋንቋን መናገር ችለዋል ማለት ነው። በዛን ሰዓት እንግዲህ ሐዋርያት አዳዲስ ቋንቋ እየተናገሩ የእግዚአብሔርን የማዳን ሥራ በመሰከሩ ጊዜ እዚያ የተሰበሰቡ ሰዎች የሚገርማችሁ ነገር ደነገጡ። አንዳንዶቹ ያደንቃሉ። ምንድነው እነዚህ ሰዎች የገሊላ ሰዎች አይደሉም? እኛ በምንናገረው በተለያየ ቋንቋ ይናገራሉ። እኛ ከዚህ ሀገር የተሰበሰብን ሰዎች ነን። በዚህ ቋንቋ በየሀገራችን በተወለድንበት ቋንቋ ሲናገሩ ሰማናቸው አሉ። ምን ባልንበት ቋንቋ? በተወለድንበት ቋንቋ፣ እኛ አፍ በፈታንበት ቋንቋ ሲናገሩ ሰማናቸው። ነገር ግን እነዚህ ሰዎች ከኛ ጋር ወይም ደግሞ እኛ ባደግንበት ቦታ ያደጉ አይደሉም። ምንድነው ብለው እነዚህ ሰዎች እርስ በርሳቸው ግራ ተጋቡ። የፋሲካውን በዓል ለማክበር የተሰበሰቡት ሕዝብ ማለት ነው። እንዲህ ይላል የሐዋርያት ሥራ ምዕራፍ 2 ቁጥር 9 ጀምራችሁ ወይም ቁጥር 8 ጀምረን ስናነብ እንደዚህ የሚል ቃል ተጽፏል። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ ይላል። እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ደነገጡ። አያችሁ። አሁን ለምሳሌ እዚህ ጋር የእግዚአብሔርን ቃል ሊካፈል የእግዚአብሔር ሕዝብ የሆነ ተሰብስቧል አይደል? አሁን ተሰብስበናል አልተሰበሰብንም? ተሰብስበናል። እዚህ ውስጥ አሁን የተለያየ ቋንቋ የሚናገር ሰው የለም? የሚናገር ሰው የለም እንዴ? የሚናገር ሰው የለም። የሚናገር ሰው አለ ማለት ነው። በጣም ብዙ ቋንቋ። ጉራጌኛ የሚችል እዚህ ውስጥ ሊኖር ይችላል፣ ከሴቶቹ መካከል ከወንዶቹ መካከል። ትግርኛ የሚችል እዚህ ውስጥ ሊኖር ይችላል፣ ወላይተኛ የሚችል፣ ኦሮሞኛ የሚችል፣ እንግሊዘኛ የሚችል፣ በጣም ብዙ የተለያየ ቋንቋ የሚችል ሰው አለ እዚህ ውስጥ ማለት ነው። ስለዚህ እዚህ ውስጥ የተለያየ ቋንቋ የሚናገር ሰው ሆኖ ሳለ ልክ አንዱ ተነስቶ እነዛ እኛ እዚህ የተሰበሰብን ሰዎች በምንናገረው በተለያየ በምንችለው ቋንቋ ሲናገር ብንሰማው ምንድነው የምንለው? እንዴ ምንድነው እንላለን? ይሄ ሰው ይሄን ሁሉ ቋንቋ ከየት አመጣው እንላለን? አንልም? እንላለን። ሁሉንም ቋንቋ እየተናገረ እኮ ነው። አንድ ሁለት ቋንቋ ቢናገር አጥንቶ ነው ልንል እንችላለን። አሁን ለምሳሌ እዚህ አካባቢ ኦሮሞኛና አማርኛ ይነገራል አይደል እንዴ? አሁን ኦሮሞኛና አማርኛ አንድ ሰው ቢናገር ብዙ አዲስ አይሆንብንም አይደል እንዴ? ሁለት ቋንቋ ነው። በቃ እንግዲህ አንደኛው ቋንቋ የተወለደበት ነው፣ አንደኛው ደግሞ ሁለተኛ ቋንቋው ነው፣ አጥንቶት ነው እንላለን አይደል እንዴ? ብዙ ቋንቋ ቢናገርስ?
ብዙ ቋንቋ ቢናገር። ስለዚህ አሁን ደግሞ በአንድ ጊዜ ተመልከቱ፣ በአንድ ጊዜ። ምክንያቱም ቋንቋ በራሱ በጥናት ከሆነ የሆነ ሰው የሆነ ህብረተሰቦች የሚናገሩበት ያ ቋንቋ የሚነገርበት አካባቢ ዋላ ደር ካለ ብዙ ጊዜ ከቆየ ነው ያንን ቋንቋ የሚለምደው ማለት ነው። ዝም ብሎ ተነስቶ አይናገረውም ያን ቋንቋ። ሐዋርያት ግን አንድ ጊዜ ነው ያንን ቋንቋ የተናገሩ፣ ያልሰሙትን ቋንቋ ማለት ነው። ያልሰሙትን ምን ያላሉትን ያልሰሙትን ቋንቋ። ስለዚህ በዛን ሰዓት ብድግ ብለው ሐዋርያት እያንዳንዳቸው ይህንን የተለያየ ቋንቋ በተናገሩ ጊዜ ሰዎቹ ምን አሉ? እነዚህ ሰዎች የተወለድንበትን የገዛ ቋንቋችንን እንዴት ይናገራሉ? ምንድነው ምክንያቱ አሉ። የጳርጤና የሜድ የኢላሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርጋም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። አያችሁት? ሰማችሁት? ይሄን ሀገር የተዘረዘረው እነዚህ አይሁዳውያን በአራቱ ማዕዘን ግራና ቀኝ የተበተኑ ናቸው ማለት ነው። አይሁዳውያን ከስደት በኋላ ወይም ደግሞ ከምርኮ በኋላ ወደ ፈለጋቸው አካባቢ ሄደው እንደሚኖሩ መጽሐፍ ይነግረናል። ስለዚህ ሐዋርያት አይሁዳውያን ግማሾቹ በግብፅ ይኖሩ ነበር። ተመልከቱ፣ በግብፅ የሚኖሩት በግብፅ አካባቢ የሚነገረውን ቋንቋ ይናገራሉ። ወደ ሮማ አካባቢ የሚኖሩት ደግሞ ሮማይስጥ የሚባል ቋንቋ ይናገራሉ። ወደዚያ ሊቢያ አካባቢ ደግሞ የሚኖሩት እዚሁ አፍሪካ ውስጥ ሊቢያ የምትባለው አካባቢ ደግሞ እነሱም እንዲህ አይነት ቋንቋ ይችላሉ። ስለዚህ እነዚህ የተሰበሰቡ ሰዎች የተለያየ ቋንቋ የሚናገሩ ናቸው ማለት ነው። ስለዚህ ምን አሉ? ከዚህ ቦታ የመጣን በዚህ ሀገር የምንኖር እንዲህ አይነት ቋንቋ የምንናገር እያንዳንዳችን የምንናገረውን ቋንቋ ሲናገሩ እንሰማቸዋለን። የተናገሩት ምንድነው አለው? የእግዚአብሔርን ማዳን። የእግዚአብሔርን ምንድነው በቋንቋቸው የተናገሩት? ምንድነው አልኳችሁ? ያ ሁሉ ህዝብ በተሰበሰበበት እያንዳንዱ ህዝብ በሚናገረው ቋንቋ የእግዚአብሔርን ምንድነው የተናገሩት ሐዋርያት? የእግዚአብሔርን ምን ማዳን። እንዳትረሱ። ይሄ የሚያገለግላችሁ ለምን እንደሆነ ታውቃላችሁ? ዛሬ ቋንቋ እንናገራለን የሚሉ ሰዎች አሉ። ቋንቋ ተገለጸልን የሚሉ የመንፈስ ቅዱስ ስጦታ ነው፣ ራሳቸውን ጴንጤቆስጤ ከሚለው ውስጥ የወጣንን ብለው የሚናገሩ ሰዎች አሉ። ያ ቋንቋ ፊደል የለው፣ መደብ የለው፣ ንባብ የለው፣ ትርጉም የለው፣ በዓለም ላይ የሌለ አንድ ህብረተሰብ የሚናገረው ያልሆነ ቋንቋ ነው የሚናገሩት ሰዎቹ። አስማት የሚመስል ዘር ነው። ጳፋፋራራራራ ምናምን የሚል ቋንቋ የመንፈስ ቅዱስ ስጦታ ነው ይላሉ። አዲስ ቋንቋ ተገለጸልን ሲሉ ማለት ነው። ለሐዋርያት የተገለጸላቸው አዲስ ቋንቋ በዓለም ላይ ያለ ነው የሌለ? ቆይ ያለ ነው የሌለ? እነዚያ ሰዎች ምንድን ነው ያሉት? እዚያ የተሰበሰቡት ቋንቋ የተሰበሰቡት ሰዎች እንዴ ምን አይነት ቋንቋ ነው የሚናገሩት? ይሄ እኮ በዓለም የሌለ ነው እንዴ ያሉት? ምንድነው ያሉት ሰዎቹ? በየራሳችን ቋንቋ በተወለድንበት ባደግንበት ቋንቋ ሲናገሩ እንሰማለን አይደል ያሉት? አይደል እንዴ? አዎ። ስለዚህ ሐዋርያት የተገለጸላቸው ቋንቋ በዓለም ያለ ብዙ ብሔር ብሔረሰቦች የሚናገሩት ቋንቋ ነው ለሐዋርያት የተገለጸው። ልሳን ማለት ቋንቋ ማለት ነው። ሰዎቹ ልሳን የሚለውን የአማርኛ አቀማመጥ ያነቡና ልሳን ማለት ሌላ ይመስላቸዋል። ልሳን ማለት ላንጉጅ ማለት ነው፣ ቋንቋ ነው። ልሳን ማለት በግዕዝ ቋንቋ ስለተቀመጠ አማርኛው ማነው? ከግዕዙ አማርኛው መጽሐፍ ቅዱስ ከግዕዝ አይደል የተተረጎመው? ስለዚህ አብዛኛው አብዛኛው በሚባል ቃል ከግዕዙ የመጣ ቋንቋ አለ አማርኛው ላይ የተቀመጠ። ስለዚህ እነሱ ግዕዙን ስለማያውቁት አማርኛዋ ላይ ያችን ልሳን የምትለዋን ሌላ አድርገው ይረዱታል። ልሳን ማለት በቃ ሌላ ስጦታ፣ ሌላ የሆነ ነገር፣ በቃ ሰዎች የማይናገሩት ቋንቋ፣ በቃ የመንፈስ ቅዱስ ስጦታ፣ ልዩ የመሆን ልዩ የመሆን የመንፈስ ቅዱስ ማደሪያ የመሆን አድርገው ይረዱታል። ስለዚህ ቋንቋ ማለት ያ ነው አለ ሐዋርያው ቅዱስ ጳውሎስ ስለ ቋንቋ ሲናገር አንደኛ ቆሮንቶስ ምዕራፍ 14 ላይ ስትመለከቱ በዓለም ላይ ያለ የቋንቋ ብዛት አይታወቅም አለ። የቋንቋ ምን አይታወቅም? ይታወቃል። እንደ በዓለም ላይ ስንት አይነት ቋንቋ አለ? ይታወቃል? ይታወቃል። ቁጥሩ አይታወቅም። ስለዚህ ሐዋርያው ቅዱስ ጳውሎስ በዓለም ላይ ያለ ቋንቋ ቁጥሩ አይታወቅም ምን ያህል ቋንቋ እንዳለ። ነገር ግን ቋንቋ የሌለው ሕዝብም የለም አለ። ምን የሌለው? ቋንቋ የሌለው ሕዝብ በዓለም ላይ አለ እንዴ? አለ እንዴ? ክርስቲያኖች በዓለም ላይ ሰምታችሁ ታውቃላችሁ? ቋንቋ የሌለው ሕዝብ አለ? የለም። ቋንቋ መግባቢያ ስለሆነ
ሁሉም ሰው የሚግባባበት ቋንቋ አለው ማለት ነው። ቋንቋ አለው። በዛ በዓለማዊው ደግሞ ስትማሩ ቋንቋ ከምን መጣ ከምልክት ከምን ያያለ ያስተምራል። ስለዚህ ከምን መጣ የሚለውን እንተወውና እኛ መለኮታዊ ስጦታ እንደሆነ ነው ምናምነው አማኞች ነንና ማለት ነው። መጽሐፍ ቅዱስ እንደዛ ስለሚነግረን ቋንቋ በምልክት መጣ ምናምን አንልም። እሱን እዛ ጋር ስንደርስ ደግሞ ወደ መጽሐፍ ቅዱሳችን እንመጣለን። እዚያ ዓለማዊ ትምህርት የተማርነውን ትምህርት እንማርና የተወሰነ ነገሮች በዓለም ለመግባቢያ ያህል እንረዳና መለኮታዊ አሰጣጥን ሲሰርዝብን ሳይንቲስቶቹ ይጓዙና መለኮታዊ ስጦታ ሆነ ቦታ ላይ ይሰርዙብሃል። ሰው በጊዜ ሂደት መጣ፣ ቋንቋም ከምልክት መጣ ምናምን ነው የሚሉ። ቋንቋ መለኮታዊ ስጦታ ነው ከፈጣሪ መጣ አይሉህም። ሰውም ደግሞ ከአፈር ተበጅቶ ከጭቃ ተሰራ ምናምን አይሉህም። ኋላስ ሰው በራሱ ዝንጀሮ ከሚመስል ነገር መጣ። ከዛ ዝንጀሮ ደግሞ ከምን መጣ ስትለው እንደዚሁ በቃ በሂደት ምናምን ነገር። ስለዚህ አሁን ዓላማው ምንድነው? ሳይንስ የሚጓዝበት ተጉዞ የፈጣሪን ሐልወት ያስክድሃል። መጨረሻ ላይ የለም ይልሃል። እሺ ከዛስ ሰው እንግዳው ከዝንጀሮ መጣ ብለህ ትጠይቀዋለህ። ዝንጀሮ እስከየት መጣ ደግሞ ብለህ ትጠይቀዋለህ አይደለ? ከዛ በኋላ ዝንጀሮም ደግሞ እንደዚሁ በሂደት መጣ ምናምን ነገር ነው የሆነ ነገር ይልሃል። ከዛ መጨረሻ ላይ ሄደ ወይ እውነትም ፈጣሪ የለም ትላለህ ማለት ነው። እግዚአብሔር ከዚህ ይጠብቀን። እንደዛ እንዳይሆን ሐልወተ እግዚአብሔርን የሚያፈርስብን ቦታ ላይ የሳይንስን መረዳት እናቆመዋለን ማለት ነው። እሱ ይቆማል። ከዛ በኋላ የመንፈስ ቅዱስን አሰራር ነው ምን ይዘው። ስለዚህ በዓለም ላይ ቋንቋ የሌለው ሕዝብ የለም። ቋንቋው በዓለም ላይ ያለ ቋንቋ ቁጥሩ አይታወቅም አለና ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 12 አካባቢ ስታነቡ ትርጉም የሌለው ቋንቋም የለም ይላል። ምን የሌለው ቋንቋ ንገሩኛ? ትርጉም የሌለው እነ ፕሮፌት ከሰሩ ማለት ነው። ትርጉም የሌለው ቋንቋ የለም ማለት ቅዱሱ የለም። ሊያታልሉን ሲፈልጉ ምን ይሉናል መስላችሁ? የመላእክት ቋንቋ ነው ይሉናል። ትርጉም ስለሌለ ማለት እኛ የምንናገረው የመላእክት ቋንቋ ስለሆነ የመላእክት ቋንቋ ትርጉም የለውም ተብሏል እንዴ? የመላእክት ቋንቋ ትርጉም የለው? ትርጉም የሌለው ቋንቋ የለም ብሎ ዘጋው እኮ። ትርጉም የሌለው ቋንቋ የለም። ቋንቋ ካለ ትርጉም አለው ያ ቋንቋ ማለት ነው። ትርጉሙን እኔ ላላውቀው እችላለሁ። ገብታችኋል አይደለ? ትርጉሙን ግን ካላወቅኩት ትርጉም የለውም ማለት አልችልም። ቋንቋ የራሱ የሆነ ይዘት አለው፣ የራሱ የሆነ ስርዓት አለው፣ የራሱ የሆነ ፊደል አለው፣ አቀማመጥ አለው። ቋንቋ ማለት ዝም ብሎ ሰው ዘሎ እንደው በቃ የሚዘልበት አይደለም። ቋንቋ በባለቤቶቹ ተስተካክሎ የሚነገር ነው። ቋንቋ በሚናገሩት ሰዎች ማለት ነው። በሚናገሩት ሰዎች። ስለዚህ ሐዋርያው ቅዱስ ጳውሎስ ቋንቋ የሌለው ሕዝብ የለም፣ ቋንቋ ቁጥር የለውም፣ እንዲሁም ደግሞ ትርጉም የሌለው ቋንቋ የለም ማለት በሰፊው ደግሞ ሐዋርያው ቅዱስ ጳውሎስ ስለ ቋንቋ ሲናገር ቋንቋን ምን ታድርጎ ነው የተናገረው? በልሳን በሰዎችና በመላእክት ቋንቋ ብናገር እንኳ ፍቅር ከሌለ ከንቱ ነኝ ብሎ ተናግሯል አልተናገረም? ተናግሯል ማለት ነው። ቋንቋ ምንም የቅድስና መለያ አድርገህ እንዳታስበው። ቋንቋ ለአገልግሎት የተሰጠ ነው። ተመልከቱ፣ ለአገልግሎት የተሰጠ። ለምን የተሰጠ? ለአገልግሎት የተሰጠ። አሁን ሐዋርያት ተመልከቱ፣ ወእንዘ ታጠምቅ ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወእንዘ ታጠምቅ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወደ አሕዛብ ወደ አራቱም ማዕዘን ወደ ዓለም ሂዱ አላቸው። ወዴት ሂዱ አላቸው? ወደ ዓለም ሂዱ አላቸው። ወደ አራቱም ማዕዘን ተመልከቱ። ሄዳችሁም ደግሞ እያስተማራችኋቸው ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ብሎ አዟቸዋል። አሁን አዘዛቸው። እሺ፣ ወደ ዓለም ሲሄዱ ሐዋርያት ትእዛዛቸውን ተቀብለው በምንድን ነው መግባባት የሚገባቸው? በዕብራይስጥኛ ቋንቋ ዓለምን ማዳረስ ይችላሉ እንዴ? አዎ፣ በዕብራይስጥኛ ቋንቋ ብቻ ወይም ደግሞ በአንድ ቋንቋ ዓለምን ማዳረስ አይቻልም። ስለዚህ ዓለምን ማዳረስ የሚቻለው በምንድን ነው ሲባል ዋና ቋንቋዎችን ቢያንስ እግዚአብሔር ስለገለጸላቸው ነው ማለት ነው። ለሁላችንም የሚገለጽልን ክርስቲያኖች ቋንቋ ማዳረሻ ነው። የእግዚአብሔርን ቃል ማዳረሻ ነው ቋንቋ። ልብ በሉ፣ የእግዚአብሔርን ቃል ማዳረሻ። እነዚያ ሰዎች በሚሰሙት ቋንቋ ተነግሯቸው ሰምተው ምን እንዲሉ እንዲረዱ ማለት እንዲረዱ። ለምሳሌ አሁን እዚህ አካባቢ ምንም አማርኛ የማይሰማ ቢኖር በአማርኛ እንሰብካለን እንዴ? እንሰብካለን? አንሰብክም። የሚሰማ የለማ። ሐዋርያው ቅዱስ ጳውሎስ ስለ ቋንቋ ሲናገር እንዲህ አለ። አዲስ ቋንቋ
አለ አዲስ ቋንቋ የሚናገር ወይም ደግሞ አዲስ ቋንቋ የሚናገር ሰው የሚሰሙት ካልሆነ ዝም ይበል፣ ወይም ደግሞ ሌላው አዲስ ቋንቋ ሲናገር ሌላው ደግሞ ይተርጉምለት ይላል። ምን ይበልለት? ምን ይበልለት? ይተርጉምለት። አያችሁ፣ ለምሳሌ አሁን በግዕዝ ቋንቋ ብናገር ግዕዝ ቋንቋ አብዛኛው ሰው አይሰማም አይደል እንዴ? ግዕዝ ቋንቋ የሚናገር ሰው አንድ ሰው ቢኖር እዚህ ጋር ሌላው ሰው ደግሞ ያንን ግዕዝ ቋንቋ ልክ ህብረተሰቡ ወደሚሰማው መተርጎም አለበት እያለ ነው። መተርጎም አለበት። ስለዚህ ያ ቋንቋ ግን ትርጉም የለውም። እንደ ግዕዙ ትርጉም የለውም። ግዕዙ በቃ የመንፈስ ቅዱስ ስጦታ ነው፣ መላእክት ልሳነ መላእክት ነው፣ በቃ በግዕዝ ቋንቋ ትርጉም የለውም ብዬ ብለፈልፋውን እናንተ ምን ትታነጻላችሁ? ምንም አትታነጹም። አዲስ ቋንቋ የሚናገር ሰው የማይሰሙት ከሆነ ለራሱና ለእግዚአብሔር ይናገራል እንጂ የሚሰሙትን አያንጽም ይላል። የሚሰሙትን ምን አይልም? አያንጽም። ምክንያቱም እነሱም የማይሰሙት ነዋ። እዛ አካባቢ ያሉ ሰዎች የሚናገርበት አካባቢ ሌላ ቋንቋ ነውና የተናገረው በዛ አካባቢ ያሉ ሰዎች የሚናገሩት ቋንቋ አይደለም። ስለዚህ አይሰሙም፣ አይታነጹም። እነዛ ሰዎች በትምህርቱ የሚታነጹት የእግዚአብሔርን ማዳን የሚቀበሉት የሚያውቁት እነዛ ሰዎች የሚናገሩት ቋንቋ ሲሆን ነው ማለት ነው። ሲሆን ቤተ ክርስቲያን ይሄንን በተግባር የምትኖርበት ነው። ቤተ ክርስቲያን ምን እያደረገች ቅዱሳት መጻሕፍትን ከአንዱ ቋንቋ ወደ አንዱ ቋንቋ እየተረጎመች አይደል እንዴ ያመጣችልን? ክርስቲያኖች ማን ነው ለቤተ ክርስቲያን ቋንቋ ያስተማራት? ቤተ ክርስቲያን እኮ ከአንዱ ቋንቋ ውጭ አታውቅም ይላሉ አንዳንድ ሰዎች በድፍረት። ይሄ ትክክል አይደለም። ክርስቲያኖች ማጥናት አለብን። ቤተ ክርስቲያን አሁን እንደው አማርኛ የቤተ ክርስቲያን ቋንቋ ነው? እንደው እውነቱን እስቲ እንናገር። አማርኛ የቤተ ክርስቲያን ቋንቋ ነው? ንገሩኛ። የቤተ ክርስቲያን ቋንቋ ነው? እንደ አማርኛ ቋንቋዬ ነው ብላለች ቤተ ክርስቲያን? አላለችም እንዴ። ምን ሆነ ነው? ባንተና በኔ ዘመን እኮ ነው አሁን አማርኛ ወደ ቤተ ክርስቲያን የገባው። ህዝቡ በአማርኛ ይስማው ቅዳሴውን በሚል ነው እንደ ቤተ ክርስቲያን ዜማ የምታዜመው። ባይሆን እንደው ከታማች እንኳን በግዕዝ ቋንቋ ነው እንጂ አማርኛ ላይ እንደው ቤተ ክርስቲያን ትታማለች እንዴ? የለም እንደዛ የሚባል ነገር። እንደ ግዕዙ መጽሐፍ ሁሉ አሁን እኮ ቅርብ ሰዓት ላይ ነው ወደ አማርኛ እየተተረጎመ ማለት ነው። አሁን ደግሞ ዋላ ደር ሲል ወደ ተለያየ ቋንቋ እየተተረጎመ ነው፣ ይተረጎማል። ከግዕዝ በፊትስ ቤተ ክርስቲያን የምትጠቀምበት መጽሐፍ ምንድን ነበር? አረበኛ ቋንቋ ነበር። ለምሳሌ እሁድ ሲነበብ የእመቤታችን መቅድም ላይ ምን ሰማችሁ? ከአረበኛ ለኢትዮጵያ ሰዎች ወደ ምን ቋንቋ ተተረጎመ ይላል? ከአረብ ሰዎች ወይም ደግሞ ከአረበኛ ቋንቋ ለኢትዮጵያ ሰዎች በምን ቋንቋ? በግዕዝ ቋንቋ። ከአረበኛ ወደ ተተረጎመ ወደ ግዕዝ ቋንቋ። ከግዕዝ ደግሞ አላ ደርሲል ጊዜው ሲደርስ አሁን 19ኛው 60 ምናምን ዘመን ላይ ነው እኮ ወደ አማርኛ የተተረጎመው ማለት ነው። ወደ አማርኛ። ስለዚህ ወደ አማርኛ ተተረጎመ፣ ወደ ኦሮሞኛም ተተርጉሟል። ብዙ መጽሐፍ አንብቡ። ብዙ የቤተ ክርስቲያን ተአምረ ማርያም ወደ ኦሮሞኛ ተተርጉሞ የለም እንዴ? ተተርጉሟል። ቃለዋዲ ወደ ኦሮሞኛ ተተርጉሟል አልተረጎመም? ተተርጉሟል። በጣም ብዙ መጽሐፍ ተተርጉሟል በቤተ ክርስቲያን ውስጥ። ከዛስ በኋላ ደግሞ ቤተ ክርስቲያን ጊዜ እየሰጣት ወደ ተለያየ ቋንቋ መተርጎም ትቀጥላለች ማለት ነው። ትቀጥላለች። ምክንያቱም ከአንዱ ቋንቋ ወደ አንዱ ቋንቋ መተርጎምና በተለያየ ቋንቋ ማስተማርን ማን ያስተማረን? ንገሩኛ፣ ማን ያስተማረን? አዎ ክርስቶስ ራሱ ለሐዋርያት የሰጠው ቋንቋ ማለት ነው። ለሐዋርያት የተሰጠው ቋንቋ። ስለዚህ ለሐዋርያት የተሰጠው ቋንቋ በዓለም ላይ ያሉ የተለያዩ ብሔረሰቦች የሚናገሩት ቋንቋ የተሰጠበትም ደግሞ የእግዚአብሔርን ማዳን እንዲረዱ፣ በእግዚአብሔር እንዲያምኑ፣ በእግዚአብሔር ካመኑ በኋላ እንዲጠመቁ፣ ከተጠመቁ በኋላ የክርስቶስን ሥጋውን በልተው ደሙን ጠጥተው ዘላለማዊ መንግስትን እንዲወርሱ። ይሄ ነው ዓላማው። ስለዚህ ቋንቋ የተሰጠው ለሐዋርያት ለምንድን ነው ሲባል ዓለምን እንዲግባቡበት ነው ሐሳቡ። ዓለምን እንዲግባቡበት ነው። ከዚህ በኋላ ግን ቅድም እንዳልኳችሁ ሰዎቹ ተደነጋግጠው ነበርና እንዴት በእኛ በምንናገረው ቋንቋ ከየት አምጥተው ነው እየተናገሩ ያሉት ብለው ነበርና አንዳንዶቹ ሰክረው ነው ብለው ያሰባሉ። ምን ብለው ነው? ሰክረው ነው። እነዚህ ሰዎች ሰክረው ነው ከየት አመጡት የሚሉ ሰዎች አሉ። እግዚአብሔር ይቅር ይበለን። ባላወቅነው ነገር ስንተረጉም መንፈስ ቅዱስ እንሳደባለን። ማለት የሰከረ ሰው አዲስ ቋንቋ ይናገራል እንዴ? የሰከረ ሰው እስቲ ስከርና ተንደባለል አዲስ ቋንቋ ተተናገርክ እንዴት ሆኖ ነው የሚናገረው? ስካር ደግሞ ራስን ያሳጣል እንጂ እንዴት አዲስ ቋንቋ ያናገራል?
እንደ በእኛ ቋንቋ ተናገሩ። እነዚህ ሰዎችማ ሰክረው መሆን አለባቸው አሉ። ከዚያ ሌሎቹ ደግሞ እዛው መካከል ያው ተመሳሳይ ሐሳብ የላቸውም። እንዴ ምን ሆናችሁ ነው? እነዚህ ሰዎችማ ሰክረው አይሆንም። የሰከረ ሰው እንዴት አዲስ ቋንቋ ይናገራል? ይወድቃል እንጂ ሰክሮ የወደቀ ሰው ይወድቃል፣ ማን የሰከረ ሰው ይወድቃል እንጂ አዲስ ቋንቋ አይናገርም። እነዚህ ሰዎች እኮ እያንዳንዱ በምናገረው ቋንቋ እየተናገሩ ነው አሉ። በዛን ሰዓት ቅዱስ ጴጥሮስ በመንፈስ ቅዱስ ተመልቶ እዚያ በተሰበሰቡት ብሔረሰብ መካከል ተነሳና ልክ እነዛ ሰዎች በሚናገሩት ቋንቋ እናንተ የገሊላ ሰዎች የማታስተውሉ አላቸው። ምን አላቸው? እናንተ የገሊላ ሰዎች የማታስተውሉ እነዚህ ሰዎች ሰክረዋል ትላላችሁ። ገና ለመስከር ቢያንስ እንኳን ሰዓቱ ሊረፍድ ያስፈልጋል። አሁን ከጠዋቱ 3 ሰዓት ነው አለ። ስንት ሰዓት ነው? 3 ሰዓት ሰካራም አይታችሁ ታውቃላችሁ? በከተማ የወደቀ ሰካራም ያየ ሰው አለ? 3 ሰዓት ላይ ጠዋት እስከ 6 ሰዓት የሚወድቅ ሰካራም የለም። ከ7 ሰዓት በኋላ ነው ወድቆ የምታየው። አፉ ተያይዞ በገዛ ገንዘቤ ነው የምበላው እያለ የምጠጣው እያለ ምናምን መብቱ መስከርን መብቱ አድርጎት መስከርን የመለወጥና የገንዘብ ደረጃ ወይ ደግሞ ገንዘብ ያለው ሰው ሊያደርገው የሚገባ የክርስቲያን መገለጫ አድርጎ የሚነግር ማለት ነው። አየው ቅዳሜ ጥሩ አድርጎ ሰክሮ ጥሩ አድርጎ አንዳንዱ ወድቆ ውሻ ሲል ሰው ያድራል በየቱቦ ውስጥ ማለት ነው። በእውነት እነዚህ ሰዎች ዝም ማለት ያስፈልጋል፣ መምከር ያስፈልጋል። ሰው በዚህ ደረጃ ከወደቀ እኮ ከባድ እኮ ነው። በቃ አንደኛ ክርስትናውን ሙሉ በሙሉ ረስቶታል። ሁለተኛ ሙሉ በሙሉ ማንኛ ስጋዊ ማንነቱን ረስቷል። እና ስለዚህ ሲበርድለት ይመጣና እሁድ ደግሞ ክርስቲያን ነን ይላል። እዚህ ቤተክርስቲያን መጥቶ ዳው ክርስቲያን በቃ እኔ ኦርቶዶክስ ነኝ ምናምን ይላል። በደረቱ ነፍቶ ነው። እንደዛ የሚባል ነገር የለም። ኦርቶዶክስ የምትለው ቅዳሜም እሁድም ሰኞም ማክሰኞም ምን አትበል ስከር አትስከር። አይ ቅዳሜ ብትሰክርም ችግር የለውም እኮ እሁድ ብቻ ቤተክርስቲያን እንዳቀር ነው እንደ ትምህርቱ ብቻ እንደምንም ብለህ እሁድ ተንከባለህም ቢሆን ለቀቅ ሲያረግህ ቤተክርስቲያን እንዳቀር እንጂ ቅዳሜ ብትሰክር እኮ ችግር የለውም የሚል አስተምሯለን። ስለዚህ ይሄ መሆን የለበትም ማለት ነው። ክርስቲያን አይሰክርም ምንጊዜም። ያው ስጋዊ ፍላጎቱን ለማርካት ያህል ትንሽ ይጠጣል። ከዛ ውጪ የለም 1 ወይም 2 ይጠጡ ነው የሚለው መጽሐፍ ማለት ነውና ስለዚህ ሰው ምን ለማለት ፈልጌ ነው? እስከ 5-6 ሰዓት ድረስ ሰካራም የሚሰክር ሰው ቢሆን ራሱ አይሰክርም። እስከዚያ ድረስ ሰካራም አይገኝም ማለት ነው። ስለዚህ ቅዱስ ጴጥሮስ ምን አለ? እነዚህ ሰዎች አልሰከሩም፣ ከጠዋቱ 3 ሰዓት ነው አለና ቅዱስ ጴጥሮስ ከመጀመሪያው እስከ መጨረሻው ድረስ ስለ ክርስቶስ ኢየሱስ ሙሉ ስብከቱን በሐዋርያት በእነዚያ በተሰበሰቡት ብሔረሰቦች መካከል አስተማረ፣ ሰበከላቸው። የሚገርማችሁ ነገር ቁጥር 27 ስትጀምሩ ልባቸው በትምህርቱ ተነካ ይላል። ልባቸው በምኑ ተነካ? አያችሁ፣ ግን ልባቸው በትምህርቱ በእግዚአብሔር ቃል ተነክቶ ያውቃል? ክርስቲያኖች ተነክቶ ያውቃል ልባችን የእግዚአብሔር ወንጌል ሲሰበክ? በእውነት በተመስጦ የሚሰማ ክርስቲያን አለ ማለት ነው። ልቡ ከተነካ እኔ ምን ደረጃ ላይ ነኝ ያለሁት ካለ ማለት ነው እንጂ ያው እንደው ዞሮ ጉባኤ አመሸሁ እንደው ስብከቱ ተሰብኳል ያው እኔ እንኳን ያስኩትም የሚል ነው። አብዛኛው አልተከታተልኩም። እንደው ርዕሱ እንኳን አስተምረን መጨረሻ ላይ የትምህርታችን ርዕስ ምንድን ነበር ሲባል እንደው አንድ ሰው ለሰው የሚመልስ ነው አንዳንድ ጊዜ የሚኖረው። ስለማንኖር እኮ ነው። ከትምህርቱ ጋር የለንም። ገብታችኋል አይደል? ከትምህርቱ ጋር የለንም። አንዳንዱ ትምህርቱ እንደው ፈሊጥ ስለሆነ ነው የሚሰበክ የሚመስለው። ያው ማለት ቢሰበክ ጥሩ ነው እንደው ከሚቀር ብሎ የሚያስብ ሰው ይኖራል። ወንጌል የሚሰበከው ልባችን እንዲነካ ነው። ክርስቲያኖች ልባችን እንዲነካ፣ ልባችን እንዲሰበር፣ ከዓለም እንድንለይ ማለት ነው። ክርስቶስን በሙሉ ልባችን እንድንከተለው ነው። ኃጢአታችንን ሙሉ በሙሉ ተናዘን አስወግደን በክርስቶስ ኢየሱስ በስሙ እንድንታጠብ ነው ክርስቲያኖች ትምህርት የሚሰጠው ለዛ ነው። ስለዚህ በዛ የተሰበሰቡ ሰዎች ልባቸው ተነካና በቅዱስ ጴጥሮስ ትምህርት ወደ ሐዋርያትና ወደ ቅዱስ ጴጥሮስ ቀረቡና ሕዝቡ እንዲህ አሉት ይላል። ምን እናድርግ? ኃጢአት ሰርተናል አሉ። ተነገራቸዋል። ምን እናድርግ ብለው በሚጠይቁ ጊዜ ቅዱስ ጴጥሮስ እንዲህ አላቸው ይላል። ንስሐ ግቡ አላቸው። ምን በሉ? ንስሐ ግቡ አለና ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። አየው
ወንጌል እንደዚህ ነው። ንስሐ ግባ ከዛስ ለመዳን ስትመጣ ሲኖትራክ ትገዛለህ አይልም። የለም ፎቅ ትገዛለህ ምናምን ጌታ አናግሮኛል ዛሬ አንተ ቤት መግባት ይሆናል። የለም እሱ የሐዋርያት ትምህርት አይደለም። ከአጋንንት የተኮረጀ ነው። ከአውሮፓ የተጎረጀ ነው እሱ። አውሮፓውያን ራሱ ዛሬ ሸሽቷቸዋል። ዛሬ በእርግጥ እነሱ አዳራሻቸውን ሁሉ ዘግተዋል። ግማሾቹ አንዳንዶቹ የረዳቸው ወደ ኦርቶዶክስ እየመጡ ነው። አሜሪካ ራሱ በቃኝ እያለች ወደ ኦርቶዶክስ እየመጣች ነው። መረጃ ምናምን ትከታተላላችሁ። በቃኝ መስደል እያለች ማለት ነው። ማታል የአፍሪካ ወንጌል ብሏል አንዱ የበራለት የተወሰነ ወደ ቤተክርስቲያን ባይመጣም የአፍሪካ ወንጌል ለአሜሪካና ለአውሮፓ አይሆንም ብሏል። የአፍሪካ ወንጌል ስለ ድህነት ነው አለ። ስለ ድህነት ማለት በቃ ጌታ ኢየሱስ ቤት ይገባ ዛሬ ትዳር ይባረካል ሲልህ ምንድነው የምትሆነው? ሙሽሽሽ ብለህ በቃ ወዲያው አምኛለሁ ነው የምትለው። ቤቴ ተባርኳል ዛሬ ብለህ ማለት ነው። ልክ እንደዛች ሐሰተኛዋ ዛሬ ኢየሱስ እኮ ቤቴ መጥቶ አለች ሐሰተኛዋ ነብይት። ኢየሱስ ማታ ቤቴ መጥቶ ቁጭ ብሎ አመሻለች። እየሰማችሁ ነው? ቁጭ ብሎ አይኔን ያየኛል ደግሞ አያናግረኝም አለች። ኢየሱስ እኮ ነው አለ ቤቷ መጥቶ ማለት ነው። ኢየሱስ ያ የተሰቀለው ኢየሱስ ነው እሷ ቤት የመጣው ነው ሌላ ነው። ያጥንት ጠላታችን ኢየሱስ ነው ብሎ መጥቶባት ከዛ መጥቶ ቴሌቪዥን ላይ ፓስተሩ ይሰብካል አለች። ሲሰብክ ይታዘበዋል አለች። ደስ አላለውም ሲሰብክ። አያች ማስተባበያ ነች። አያችሁ ማስተባበያ ነች። በዛ ሰውማ ደስ ካላለው እውነትም ኢየሱስ ነው ብለህ እንድትቀበል እኮ ነው። እውነትም ተገልጾላታል፣ እውነትም ነብይት ናት እንድትል እኮ ነው። አየው ያን ሰውዬ በቃ ሲያስተምር ደስ ብሎታል ካለችማ ምን ነው የምትለው? አይ ሐሰተኛ ነብይት ናት በሱ እንዴት ይደሰታል ኢየሱስ እንዳትል ማለት ነው። ይሄ ምንድነው? ማርና እሾክ ማር ነው ብለህ ማሩን ስትበላ ማሩ ውስጥ ምን አለ? እሾክ ምላስህ ላይ ተነስንሶ መከራታ ያለ ማለት ነው። ማሩን ስትልስ እንደዚህ ማለት ነው። የእግዚአብሔርን ቃል መነሻ አድርጎ የሆነ ጥቅስ ጠቅሶ ከዛ በኋላ ልክ ያንን መርዝ መነስነስ ማለት ነው ሐሰተኛውን ትምህርት። ስለዚህ ምን አለች? ልብሴን ልቀይር ከዚያ ወደ ጓዳ ገባኋለች። ወደ ጓዳም ስገባ ልብሴን ልቀይር ኢየሱስ ያየኛል አለች። እያችሁት ይሄን የዋህ ሕዝብ በቃ ጠቀጥቁታል ማለት ነው እንደዚህ ያደረጉ። ስለዚህ እንደዚህ ነው። ስለዚህ ወደ ጌታ ትምህርት ስንመጣ ወደ ሐዋርያት ትምህርት ስንመጣ ግን ሐዋርያት ለቀረበላቸው ጥያቄ ምን እናድርግ? ኃጢአት ሰርተናል ሲሉ ንስሐ ግቡ፣ በስሙ ተጠመቁ፣ ገንዘብ ታገኛላችሁ፣ ቤታችሁ መጥቶ ለውጥ ይሆናል፣ አሜሪካ ትሄዳለህ፣ አውሮፓ ትሄዳለህ የሚል ስብከት አልተሰበከም። ኋላስ ኃጢአታችሁ ይሰረያል። ከዚያስ የምትቀበሉት ምንድነው አለ ቅዱስ ጴጥሮስ። ምንድነው የምትቀበሉት አለ? ኃጢአታችሁ ከተሰረየ በኋላ ምን ትቀበላላችሁ? የመንፈስ ቅዱስን ስጦታ ትቀበላላችሁ ባላቸው ጊዜ በዛን ሰዓት ልባቸው የተነካ 3000 ሕዝቦች አንድ ጊዜ አምነው ተጠምቀው ወደ ክርስቲያን ህብረት ተቀየጡ ይላል። ስሙ የተመሰገነ ይሁን። 3000 ሕዝብ ያመነው በ50ኛው ቀን መንፈስ ቅዱስ በወረደበት ቀን ነው። ስሙ የተመሰገነ ይሁን። አክብሩት እግዚአብሔርን። 3000 ሕዝብ ማለት ነው። አያችሁ ወንጌል ውጤታማ ሆነ የሚባለው ለዚህ ነው። ስብከት ትምህርት ውጤታማ ሆነ የሚባለው ይሄ ነው። ያመኑት ሰዎች ትምህርቱን ተከታትለው ልባቸው ተነክቶ ከኃጢአት ተጠብቀው የሚኖሩ ከሆነ ያላመኑ ሰዎች ደግሞ ወደ ክርስትና ህብረት የሚጨመሩ ከሆነ ወንጌሉ አገልግሎት ላይ ውሏል ማለት ነው። አገልግሎት ላይ ውሏል። ከዛ ውጭ ግን ያው እንደው መቼም ሰዎችን ከሰዎች እየለየን እንደዚሁ ዝም ብለን እንደው ቤተክርስቲያን መሄድ ካለብን መሄድ አለብን የሚል አንጻር ከሆነ ትርጉም የለውም ማለት ነው። ስለዚህ ዛሬ 3000 ሰዎች ወደ ክርስቲያን ህብረት የተጨመሩበት ወደ ቤተክርስቲያን የተጨመሩበት ልጅነትን ያገኙበት ለሐዋርያት 72 ቋንቋ የተገለጸበት ቀን ነው ማለት ነው። ስሙ የተመሰገነ ይሁን። ለእኛም ዘላለማዊ ምስጢሩን እግዚአብሔር ይግለጽልን። የትምህርታችን ርዕስ ምንድን ነበር? በሁሉም ላይ ምን መላባቸው? መንፈስ ቅዱስ መላባቸው። በዚህ ርዕስ ተማርን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችሁም በርቀት ያላችሁ ወደዚህ ሰብሰብ በሉና አጠር ያለ መዝሙር ዘምረን ጉባኤያችንን እንዘጋለን ማለት ነው። በዚህ በታችንና በላይ ያላችሁ ወደዚህ ወደ አውደ ምሕረቱ ሰብሰብ ዘይመል
መንፈስ ቅዱስ ዘይመልእ ኩሎ 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 በጃር መንፈስ ቅዱስ ዘይመልእ ኩሎ መንፈስ ቅዱስ ዘይመልእ ኩሎ መንፈስ ቅዱስ ዘይመልእ ኩሎ መንፈስ ቅዱስ ዘይመልእ ኩሎ መንፈስ ቅዱስ መንፈስ ቅዱስ ዘይመልእ ኩሎ 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 ዘይመልእ ኩሎ መንፈስ ቅዱስ 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 ዘይመልእ ኩሎ። ስለ ዝማሬያችን የዝማሬ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። የሁላችንም ዝማሬያችንን፣ ጸሎታችንን፣ ልመናችንን፣ አስተውቆታችንን ተቀብሎ ለሀገራችን ለኢትዮጵያ ምሕረትን፣ ቸርነትን፣ መረጋጋትን ይላክልን። ጉባኤያችንን በጸሎት እንዘጋለን ማለት ነው። ነገ እንግዲህ ያው ጾም ይገባል። ያላወቃችሁ ነገ ጾም ነው።